ሰላም ጤና ይስጥልኝ ክቡራትና ክቡራን የጸጋ ሀብቱ ቻናል ቤተሰቦች 99 ቪዲዮዎችን ተመልክታችኋል። እነሆ ዛሬ 100ኛውን ይዤ መጥቻለሁ። እጅግ በጣም ወሳኝ የሆነውን ነጥብ ልናነሳ ነው። ከጎን ሆናችሁ ስለምታበረቱኝ ሁል ጊዜም እጅ ነስቻለሁ። ድጋፋችሁ አሁንም ይቀጥል እላለሁ። ለዛሬ ልናይ የወደድነው ርዕስ ብዙዎችን ላልተፈለገ ወጪ የዳረጋቸው በራስ መተማመናቸውን ሸርሽሮ ከደስታ ያራቃቸው ብሎም ለድባቴና ላልተፈለገ ስሜት ራስን እስከ ማጥፋት ድረስ ራሱ እንዲደርሱ ስለሚያረጋቸው ጉዳይ ነው ዛሬ የምናወራው። ራስን መቀበል ምንድነው? ራስን መቀበል መነሻ ተጽዕኖቹስ ምንድናቸው? ራሱን ያልተቀበለ ሰው እንዴት ያለ ነው? ብንቀበል ራሳችንን ምን ጥቅሞች እናገኛለን? እንዲሁም እስከዛሬ ራሳችን እንዳንቀበል ተግዳሮት ገጥሞን ከሆነ ምን ብናደርግ ራሳችን በቀላሉ ልንቀበል እንችላለን የሚለውን በዛሬው ቪዲዮ ይዤላችሁ ቀርቤያለሁ። በተለይ ራሳችን እንዳንቀበል በአሁኑ ጊዜ ትልቅ ጫና እያሳደረብን ያለውን አንድ ነገር መጨረሻ ላይ ጠቁማችኋለሁ። እስከ ፍጻሜ ብትቆዩ እጅግ በጣም ታተርፋላችሁ። ራስን መቀበል ስንል እንግዲህ ያለምንም ቅድመ ሁኔታ ጠንካራም ሆነ ደካማ ጎናችንን መቀበል ነው። በቃ ራሳችንን ይሄ ድክመት አለኝ፣ ይሄ ደግሞ ጥሩ ጎን አለኝ ብለን ሙሉ ነገር አውቀን መቀበል ነው። በራስ ላይ አለመፍረድ ይህንንም ያካትታል። እንግዲህ ራስን መቀበል ስንል ምንን ሊያካትት ይችላል? አንደኛ ተክለሰውነታችን ነው። በተፈጥሮ ያገኘነውን ነገር እንዳለ ሙሉ ለሙሉ መቀበል ነው። እኔ አጭር ነኝ፣ እኔ ጠይም ነኝ፣ እኔ ቀይ ነኝ፣ እኔ በጣም ረጅም ነኝ፣ እኔ እንደዚህ ነኝ ብለን ሙሉ ተፈጥሯችንን መቀበል ነው። ሁለተኛ ቤተሰባችንን ነው። የተወለድንበትን ቤተሰብ መርጠን ስላልመጣን ያሉንን የተሰጡንን ቤተሰቦች አክብረን ልንቀበላቸው በሁለተኛ ደረጃ ይገባል። ከራስን መቀበል ጋር ቀጥታ ግንኙነት ስላለው ከዛ ውጪ ያለንበትን ሁኔታ ነው። ዛሬ እዚህ ጋር ነን ማለት ነገ አንሻገርም አናልፍም ማለት ላይሆን ስለሚችል አሁን ላይ ያለን ነባራዊ ሁኔታ ያጣም ብንሆን፣ በትምህርት ባይሳካልን፣ በትዳር ጥሩ ሁኔታ ላይ ባንሆን፣ ምንሻው ቦታ ላይ ባንሆን እንኳን በቃ አሁን ላይ እዚህ ጋር ነኝ፣ ነገር ግን ነገ ላይ ይሻሻላል ብለን አሁን ላይ ያለንበት ሁኔታ መቀበል፣ ይሄ የጤናችንንም ሁኔታ ሊያካትት ይችላል። አንዳንዴ ህሙም ስንሆን የሚሰማን ስሜት አለን። በቃ ለጊዜው ታመም ያለው ደግሞ አገግማለሁ ይሻለኛል የሚለውን ነገርም ያካትታል። ራስን ላለመቀበል የውጫዊና ውስጣዊ ምክንያቶች ሊኖሩ ይችላሉ። ራስን ላለመቀበል ተጽዕኖ የሚያደርጉብን ነገሮች አስተዳደግ ነው። አንዳንድ የቤተሰብ አካባቢ ሲያሳድጉን አሳዳጊዎቻችን በራስ መተማመን ኖሮን እንድናድግ ተጽዕኖ ሊያሳድሩብን ይችላሉ አይደል? አትቺም ብለው ወይም ደግሞ በመልካችን አንቺ ባርቻ፣ አንቺ ፉንጋ፣ አንተ ሻንቆ ምናምን እያሉ በመልካችን ሲቀልዱ ወይ አንቺ ጎራዳ ምናምን እያሉ ሲያሳድጉን ለነሱ ቀልድ ሊሆን ይችላል። እንደውም ማህበረሰቡ ራሱ በጋራ ሊጠራን ይችላል። ግን ስናድግ እጅግ በጣም ራሳችንን ላለመቀበል መነሻ ተጽዕኖ ሊሆን ይችላል። ከዚሁ ጋር ተያይዞ እንግዲህ አካባቢ ነው። አካባቢ ስንል እንግዲህ ጎረቤቶቻችን ሊሆኑ ይችላሉ። ትምህርት ቤት አካባቢ ያለ የሆነ ስህተት ስንፈጽም ያቺን ስህተት ይዘው በቃ ከሊት እኮ እንደዚህ ናት ብለው በልጅነታችን የተናገሩ ንግርት ወይም ደግሞ ያፌዙብን ፌዝ ወይ የቀለዱብን ቀልድ ቀስ እያለ ያድግና ራሳችንን ላለመቀበል እጅግ በጣም ላቅ ያለ አስተዋጽኦ ይኖረዋል። ከዚህ ጋር በተያያዘ ደግሞ ከሰው ጋራ ፉክክር ካለን ሁልጊዜ ከጎረቤታችን ልጅ ጋር፣ ሁልጊዜ ከባልደረቦቻችን ከጓደኞቻችን ጋር ወይም ከሌላ ሰው ጋር የምንፎካከር ከሆነ ራሳችንን ላለመቀበል እጅግ በጣም ላቅ ያለ አስተዋጽኦ ያደርጋል። ምክንያቱም እኛ ደረስን ስንል እነሱ የራሳቸው ጋር ይሄዳሉ። እንደምንም ኃይላችን አጠራቅመን እነሱ ጋር ስንደርስ አንደርስባቸውም እና ይሄ ራስን ላለመቀበል እጅግ በጣም ትልቅ የሆነ ተግዳሮት ይሆናል። ከዚህ ጋር ተያይዞ የውስጥ ድምጽ ነው። እንግዲህ መቼ እንዴት እንደሰማናቸው ማናቃቸው አንዳንድ የውስጥ ድምጾች ራሱ አይ አንቺ እኮ እንዲህ ነሽ፣ አንተ እኮ እንዲህ ነህ እያለ ሊሰማን ይችላል። ይሄ ደግሞ ራሳችንን እንዳንቀበል ትልቁ ጋሬጣ ሊሆንብን ይችላል ማለት ነው። ራሱን ያልተቀበለ ሰው ምን ያደርጋል ብንል እስቲ የተወሰኑትን እንመልከት። የመጀመሪያ ሁልጊዜ ራሱን ይተቻል። ራሱን ያልተቀበለ ሰው እኔ እኮ እንዲህ ነኝ፣ እኔ እኮ አረባም ብሎ ሁልጊዜ ራሱን ይተቻል። ሌላውን ሰው ደፍሮ ማይናገረውን ለራሱ ይናገራል። ራሱን ያልተቀበለ ሰው በሁለተኛ ደረጃ ድካሙ ላይ ብቻ ያተኩራል። እንግዲህ ራስን መቀበል ጥንካሬንም ድካምንም ያካትታል ብለናል አይደለ?
ራሱን ያልተቀበለ ሰው ግን ሁል ጊዜ ትኩረት የሚሰጠው ድካሙ ላይ ብቻ ነው። በሶስተኛ ደረጃ ራሱን ያጣጥላል ወይም ዋጋውን ያረክሳል። እኔ እኮ አረባማ እያለ ወይም እያለች ራሱን በሰው ፊት ያጣጥላል ወይም ራሷን ታጣጥላለች። እኔ ደግሞ ምን ሰራው ብለሽ ነው? ኧረ በፍጹም እኔ ስኬት አይገባኝም፣ እኔ ትልቅ ነገር አይገባኝም፣ ምንም አያስፈልግም እኮ እያሉ ራስን የማጣጣል ስሜት ካለ ምናልባት ራስን ካለ መቀበል ጋር በቀጥታ ተያያዥነት ሊኖረው ይችላል። በአራተኛ ደረጃ የዝቅተኝነት ወይም የበታችነት ስሜት ነው። ራሱን ያልተቀበለ ሰው በራስ መተማመኑ አነስተኛ ስለሆነ እያንዳንዱ ነገር ላይ የዝቅተኝነት ወይም የበታችነት ስሜት ይስተዋልበታል። አምስተኛ ላይ የምንመለከተው ደግሞ ስሜትን ይደብቃል። እንደዚህ ብላቸው እንደዚህ ሊሉኝ ይችላሉ ብሎ ስለሚያስብ እንደዚህ አይነት ሰው ስሜቱን ሙሉ በሙሉ በግልጽነት አይናገርም። ስድስተኛ ለራስ ይቅርታ አለማድረግ ነው። ራስን ያለ መቀበል አንዱ ምልክት። ብዙ ሰዎችን ይቅርታ ሊያደርግ ይችላል፣ ራሱን ግን በፍጹም ይቅርታ አያረግም። ለራሱ ወይም ለራሷ ይቅርታ ትነፍጋለች። በሰባተኛ ደረጃ ምስጋናን አለመቀበል ወይም አድናቆትን። አንዳንድ ሰዎች አንቺ እኮ ጎበዝ ነሽ፣ አንተ ታድለ፣ ዛሬ ደግሞ እንዴት ነው አለባበሳችሁ የሚያምሩን ተብሎ በጎ አድናቆት ወይም ምስጋና ሲቸራቸው ይሸሻሉ። ያንንም አይቀበሉም። ይሄ ምናልባት ራስን ካለ መቀበል ጋር ሊያያዝ ይችላል። በመጨረሻ ማረጋገጫ መፈለግ ነው። ጥሩ ነገር ይሰራሉ፣ ግን በእያንዳንዱ እንትን ቅድም ንግግሬ ጥሩ ናት፣ ወደድሻት፣ አለባበሴ እንዴት ነው ተመቸሽ፣ አላስቀየምኳችሁ አይደል፣ እንዴት ነው ድግሱ ምናምን ብሎ ይሄ በራስ መተማመንም ስለሌለው እያንዳንዱን ነገር ከሰዎች ማረጋገጫ መፈለግ ራሱን ያልተቀበለ ሰው ምልክት ተደርጎ ይወሰዳል። ራሳችንን ብንቀበል ምን እናገኛለን? አንደኛ ሰላም ነው። በቃ ግራ ቀኝ ብለን ምናማትረው ምንቃኘው ስለሌለ ሰላማዊን የውስጥ ሰላማችን የተጠበቀ ነው። ሁለተኛ የስነልቦና ጤንነት ነው። ጭንቀት ስለሚወገድ የስነልቦና ጤንነታችን የተጠበቀ ይሆናል። ሌላ ራሱን የተቀበለ ሰው ጥቅሙ ምንድነው? አያስመስልም ወይም ሲኮርጅ እከሊትና እከሌን ለመሆን ሲበጣጠስ ወይ እነሱ ለመምሰል ሲሯሯጥ አይገኝም። በአራተኛ ደረጃ ስህተቱ ላይ አያተኩርም። በጎ ነገሩን ይዞ እሱን እያጎለበተ እያሳደገ ይሄዳል። በአምስተኛ ደረጃ ለራሱ ይቅርታ ያደርጋል። ለሰዎች ብቻ ሳይሆን ራሱን ባጠፋ ጊዜ ይሄ ነገር ስህተት ነው፣ ግን ለአሁን ይቅርታ ይገባሃል እያለ ለራሱ ይቅርታ ያደርጋል ወይም ለራሷ ይቅርታ ታደርጋለች። ሌላው ነጥብ በራስ መተማመን ያጎለብታል። ራሱን የተቀበለ ሰው ሙሉ ድክመቱን ሙሉ ጥንካሬውን ስለሚያውቅ በራስ መተማመኑ የጎለበተ ይሆናል ማለት ነው። ታዲያ እሺ መነሻውን ከዛ ምን ምልክቶች እንዳሉት ጥቅሞቹን ተመለከትን። እሺ እስካሁን ራሴን እንዳልተቀበልኩ የሚያሳዩ ምልክቶች አሉ፣ ግን ምን ማድረግ አለብኝ ካልን መፍትሄዎቹን እንጠቁም እስቲ። የመጀመሪያው አምላካችን በአርአያውና በአምሳሉ እንደፈጠረን እኛም አምነን ራሳችንን መቀበል መቻል አለብን። በሁለተኛ ደረጃ ለራሳችን ፍቅርና ርህራሄ መስጠት፣ ይቅርታ ማድረግ ከኛ ይጠበቃል። በሶስተኛ ደረጃ ከሚነቅፉን ሰዎች ፈጽሞ መሸሽ። በመልካችን፣ በሁኔታችን፣ በቀለማችን፣ በአቋማችን ተነስተው ከሚዘልፉን ሰዎች ሙሉ በሙሉ ርቀን በመልካም ሰዎች ዙሪያችንን መክበብ ይገባናል። በአራተኛ ደረጃ በጎና አበርቺ የሆኑ ቃላትን ለራሳችን ዘወትር መንገር ነው። ከዚህ በፊትም እንደተባባለው የዓለም ሕዝብ ሁሉ ከሚነግረን ይልቅ እኛ ለራሳችን ስለምንቀርብ በየዕለቱ በጎ ቃላት ለራሳችን መንገር ይጠበቅብናል። በአምስተኛ ደረጃ እንግዲህ ፍጹም ሰው አለመኖሩን ማመን ነው። ሁሉም ሰው ጉድለቱን ይዞ በጎ ነገሩን እያጎለበተን ያለው እንጂ ከአምላክ በስተቀር ፍጹም ሰው አለመኖሩን ማመን ይጠበቅብናል። በስድስተኛ ደረጃ መቀየር የማንችለውን ነገር መቀበል ነው። ተክለ ሰውነታችንን መቀየር አንችልም አይደለ? ባይሆን ምንችለው ምንድነው? አለባበሳችንን፣ ንጽህናችንን ጠብቀን መገኘት እንችላለን። ቤተሰባችንን መቀየር አንችልም፣ ግን በጎንዮሽ ደግሞ ጠባይን በተመለከተ ሌሎች ነባራዊ ሁኔታዎችን መቀየር የሚችሉትን መቀየር ነው እንጂ የማንችለው ነገር ጋር መላተም አያስፈልገንም። ሌላኛው ምንድነው? ማንም ከማንም እንደማይበልጥና
እንደማያንስ መረዳት። እነከሌኮ ይበልጡኛል እነከሌን ይበልጣቸዋል የሚባል ነገር የለም። በስብዕና ሁሉም ሰው እኩል አይደል በአርአያ እግዚአብሔር የተፈጠረው። እሱን አምኖ መቀበል ነው እንጂ መታበይም አያስፈልግም። በጣምም ደግሞ አንገት መድፋትም አያስፈልግም። ሌላ ማድረግ ያለብን ነገር የምንችለው ነገር ላይ ብቻ ማተኮር ነው። ስህተታችንን አንዴ ተቀብለን ቀስ ብለን እያስተካከለን ሂድ። ግን ምንችለውና ጥንካሬያችንን ደግሞ እያጎላ ነው መሄድ ነው ያለብን። በመጨረሻ ሰዎች እንደሚሉን ሳይሆን የራሳችንን ዋጋ ራሳችን መተመን አለብን። አንተ እኮ እንደዚህ ነህ፣ አንቺ እኮ እንደዚህ ነሽ ስላሉን ሳይሆን ጠቃሚና አስፈላጊ መሆናችን ራሳችን ዋጋችን አውጥተን ልንተምን ይገባናል። በመጨረሻ እንግዲህ በታላቁ ቅዱስ መጽሐፍ ላይ መዝሙረኛው ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ ይለናል። መጨረሻ ላይ ቲፕ ነግራችኋለሁ ያልኳችሁ ራሳችን እንዳንቀበል እጅግ በጣም ትልቅ አስተዋጽኦ እያደረገብን ያለው ሚዲያው ነው። የዘፈኑ ሊሆን ይችላል፣ የድርሰቱ ሊሆን ይችላል፣ የማስታወቂያው፣ የቴሌቪዥኑ፣ የእያንዳንዱ ሶሻል ሚዲያ ቲክቶክን፣ ዩቲዩብን ሌሎችንም ጨምሮ ማለት ነው። ዛሬ ላይ ራሳችን እንዳንቀበል በተፈጥሮ መልካችን አጊጠን እንዳንወጣ የሜካፕ፣ የአይን ሽፋሽፍት፣ የጥፍር፣ የፀጉር ቀለማትን እንድንገዛ ብሎም ቀዶ ጥገና እንድናረግ ራሱ እየተገደድን ነው አይደለ? የአፍንጫ፣ የከንፈር፣ የዳሌ፣ የጡት፣ የሆድ፣ የእያንዳንዱ ሰውነት ይሄ ሁሉ የሚመጣው ግን ራስን ካለመቀበል ነው። ራሳችንን ሚዲያ ላይ እንደምናያቸው ሰዎች ካደረግን ገበያ መር ዓለሙ የሚመራን ከሆነ መቼም የማያባራ ድካም ነው የሚሆንብን። ብዙ ጊዜ ራሳቸውን ያልተቀበሉ ሰዎች መጨረሻቸው ምንድን ነው የሆነው? የማያባራ ግን እርካታ የሌለው ፍላጎት አይደል የሚኖራቸው። ገንዘባቸውን ያወጣሉ፣ ይሰራሉ፣ ግን ሁሌም የሆነ ነገራቸውን ተሰርተው ሲመጡ የሆነ ነገራቸውን ደግሞ ይፈልጋሉ። ስለዚህ ሙሉ ነገር ምናባችን ውስጥ አእምሯችን ውስጥ ነው እንጂ የሚሰራው በተክለ ሰውነታችን አለ። አሁን ካያችሁ በነገራችን ላይ ረጅም ፀጉር ያላት ሴት ራሱ እሱን አምና እንዳትቀበል ተደርጋለች። ከዚህ በፊትም ቪዲዮ ሰርቼበታለሁ፣ ልታዩት ትችላላችሁ። ማን ነው ቀይና ፀጉር ረጅም ለስላሳ ፀጉር ያላት ሴት ብቻ ናት ውብ የሚለው? እኔ በምን መስፈርት ነው ውብ ላልሆን የምችለው? ታጥቤ እስከ ወጣሁ ድረስ ንጽህናዬን እስከጠበቅኩ ድረስ የሚሄድብኝን አለባበስ እስከመረጥኩኝ ድረስ ለምንድን ነው ውብ ማልሆነው ብዬ እንደውም የሞገትኩበት ቪዲዮ አለ። በዚህ አጋጣሚ እንድታዩ ትፈልጋሉ። ከሜካፕ ጋር ተያይዞ የሰራሁት። ስለዚህ በተለይ ይሄ ትውልድ ራሱ ላይ ገና በአስራዎቹ ላይ ያለ ብዙ ሙግት አለበት። እንደነገሊትና እንደነገሌ ለመሆን ታዋቂ ሰዎችን እያዩ በማስታወቂያም በሙዚቃ ክሊፖችን በፊልምም እያዩ በጣም እየባዘኑ ይገኛሉ። ክፋቱ ምንድነው? አንዱን አድርገው ሲመለሱ አንደኛውን ደግሞ ያሻሉና ማያባራ ፍላጎት ውስጥ ተገብቶ ነው ሰው ልጅ አሻንጉሊት ለመሆን የሻተው። የሰው ልጅ ጾታ ማስቀየር አባዜ ውስጥ ሁሉ እስከሚገባ ድረስ የሚያደርሰው ነገር ራስን አለመቀበል ነውና አምላካችን ይበጃል ብሎ አምኖ የሰጠንን ተቀብለን ጠብቀን አስውበነው በሚገባ ተጠቅመንና አገልግለንበት እንለፍ ሚለው የዛሬ መልእክቴ ነው። ጠቃሚ መረጃ እንዳገኛችሁበት አልጠራጠርም። ቪዲዮ እስከምንገናኝ በቸር ቆዩን።